ነገ ነሐሴ 30 የ2017 የመጨረሻው ቀንና መድኃኔዓለም ኢየሱስ ክርስቶስ ለሐዋርያው ለቅዱስ እንድርያስ ድንቅ ተአምርን ያደረገበትና ያሳየበት ቀን። ለመሆኑ ይህንን አስደናቂ የሆነ ተአምር ስንቶቻችሁ ታውቁታላችሁ? አደራ ይህንን ቪዲዮ በደንብ ለሁሉም ሰው እንዲዳረስ ኮፒ ሊንክ ማድረግ እንዳይረሳ። እኔ ደግሞ አጠር አድርጌ ታሪኩን እነግራችኋለሁ። ነገሩ የሆነው እንደዚህ ነው። ሐዋርያው እንድርያስ ከደቀ መዛሙርቱ ጋር ወደ ስብከተ ወንጌል ሊሄድ ፈልጎ ወደ መርከብ ሄደና አንዱን መርከበኛ በመርከብህ አሳፍረን፣ ነገር ግን ለመርከብህ የምንከፍለው ዋጋ የለንም አለው። እጅግ በጣም የሚገርመው ግን የዚያ የመርከቡ ኃላፊ ወይም ደግሞ የመርከቡ ባለቤት መድኃኔዓለም ኢየሱስ ክርስቶስ መሆኑ ነበር። በሊቀ ሐመር የተመሰለ ጌታችን ኢየሱስ ክርስቶስም ስለምን ገንዘብ የላችሁም አለው። ሐዋርያው እንድርያስም ጌታችን አምላካችን ኢየሱስ ክርስቶስ በከረጢታችን ወርቅን ገንዘብን እንዳንይዝ ስላዘዘን ነው አለው። ጌታችንም ይህ ከሆነ ወደ መርከብ የተሳፈሩ እኔ ወስዳችኋለሁ አላቸው። ከዚያም ወደ መርከቡ ከተሳፈሩ በኋላ ጌታችን ኢየሱስ ክርስቶስ እንድርያስና ደቀ መዛሙርቱን ከማዕበሉ የተነሳ እንዳትናወጹ እንጀራን ብሉ አላቸው። ሐዋርያው እንድርያስን በመደነቅ በመንግሥተ ሰማያት የሕይወት እንጀራን እግዚአብሔር አብዝቶ ይስጥህ አለው። ደቀ መዛሙርቱ በባህር ላይ ተሳፍረው አያውቁምና ልባቸው በታወከ ጊዜ ቅዱስ እንድርያስ ጸሎት በማድረግ እንቅልፋቸው እንዲተኙ ካደረጋቸው በኋላ ወደ ጌታችን ዞር አለና እኔ በባህር ላይ ለ14 ጊዜ ጉዞ አድርጌያለሁ፣ እንዳንተ ያለ የሚቀዝፍ መርከበኛ ግን በፍጹም አላገኘሁም አለው። ጌታም መልሶ እኛስ በባህር ላይ ስንጓዝ ሁል ጊዜም ቢሆን እንቸገራለን፣ ነገር ግን አንተ የክብር ባለቤት የእግዚአብሔር ልጅ የኢየሱስ ክርስቶስ ደቀ መዝሙር እንደሆንክ ባህሪቱ ስላወቀች ማዕበሏን አላነሳችም አክብረሃለችና አለው። በጣም ይገርማል። እንድርያስም ይህንን በሰማ ጊዜ በታላቅ ቃል እንደዚህ ብሎ ጮኸ፣ የክብር ባለቤት ጌታዬና አምላኬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ አንተን የሚወድ የሚያከብር ሰው ጋር እንድነጋገር አድርገኸኛልና አለ። የታደለ ሐዋርያ ቅዱስ እንድርያስ ጌታችንም እንደዚህ አለው፣ አንተ የክርስቶስ ደቀ መዝሙሩ ነህና እባክህ ንገረኝ፣ ይህን ሁሉ ድንቅ ተአምር ጌታ ኢየሱስ ክርስቶስ ባደረገ ጊዜ ለምንድን ነው አይሁዳውያን ያላመኑበት አለው። ሐዋርያው እንድርያስም አዎ ወዳጄ ሆይ እርሱ የእግዚአብሔር ልጅ እንደሆነ ገልጾልናል። አንካሶች እንዲራመዱ፣ ዱዳዎች እንዲናገሩ፣ ደንቆሮች እንዲሰሙ፣ ለምጻሞች እንዲነጹ፣ አይነ ስውሮች እንዲበሩ፣ ጎባጣዎች እንዲቃኑ አድርጓል። ውሃውን ወደ ወይን ቀይሯል። 5 እንጀራና 2 ዓሣንም አበርክቶ ለሕዝቡ መግቧል። ነገር ግን ይሄ ሁሉ ተአምር ሲሆን አይሁዳውያን አላመኑም አለው። ከዛ ይሄ ሊቀ ሐመር የሆነው ጌታችንም ይህም ሁሉ በግልጽ ነው በስውር ያደረገ አለው። ይህንን አሁን የነገርሁህን በሙሉ በግልጽ ነው ያደረገው፣ ነገር ግን በስውርም ያደረገው ድንቅ ተአምር አለ። አሁን ግን ሊቀ ሐመር ሆይ እየፈተንከኝ እየመረመርከኝ ይመስለኛል አለው። ጌታችንም ወንድሜ ሆይ ልቤን ደስ ስለሚላት ነውና እባክህ ንገረኝ አለው። የታደለ ሐዋርያ ቅዱስ እንድርያስም እንደዚህ አለው፣ ልጄ ሆይ እግዚአብሔር መጨረሻን ያሳምርልህ፣ የፈቃድህንም ይፈጽምልህ፣ በደንብ አድርገህ ስማኝ አለው። ጌታችንን እኮ ነው እንደዚህ የሚለው። እንዴት ያለ መታደል ነው! አንድ ቀን በምኵራብ ላይ እኛ 12ቱ ሐዋርያትና ሊቃነ ካህናት ጸሐፍት ባሉበት መድኃኔዓለም ኢየሱስ ክርስቶስ በሰማይ ላይ ባሉ በኪሩቤልና በሱራፌል አምሳል ሰው የሠራት ምድር ላይ ያለችን ቅርጽ፣ ይህችን የኪሩቤልና የሱራፌል አምሳያ የሆነች ቅርጽ ስነ ስዕል ታያላችሁን አለ። ወደ ስዕሊቱም ተመልሶ ብልህ ሰው የተጠበበብሽ የሰማያውያን መላእክት አምሳል የሆንሽ አንቺ ስዕል ሆይ ከቦታሽ ተነቅለሽ ውረጅና የካህናት አለቆችን በሙሉ እኔን ሩቅ ብእሲ ብለውኛልና ሕያው የእግዚአብሔር ልጅ እንደሆንኩኝ መስክሪባቸው፣ ውቀሻቸው አላት። ስነ ስዕሊቱን በታዘዘችው መሠረት ከተቀመጠችበት ወርዳ እናንተ የደነቆራችሁ አይሁዳውያን፣ የራሳችሁ መደንቆር ያልበቃችሁ ሌሎችንም ለማደንቆር የምትጥሩ ለድህነታችሁ ሰው የሆነ እግዚአብሔርን እንዴት ሩቅ ብእሲ ትሉታላችሁ? አስቀድሞ የሰው ልጅ የፈጠረው እፍ ብሎም ደግሞ እስትንፋስን የዘራበት እኮ እርሱ ነው። አብርሃምን የተናገረው፣ ይስሐቅን ከመታረድ ያዳነው፣ ያዕቆብንም ወደ ሀገሩ ያስገባው ይህ አምላካችን ነው አለች። ለሚፈሩት በረከትን የሚሰጥ ለማይታዘዙለት ግን ቅጣትን የሚሰጥ ይህ ክርስቶስ ነው አለች። እኔ እውነቱን እነግራችኋለሁ፣ እናንተ ግን ስለማታምኑ ይሄ ምኵራባችሁ በሙሉ ፈርሶ በክርስቶስ ስም የተሰየመች አብያተ ክርስቲያን ትሆናለች አለቻቸው። እኛ 12ቱ አለቆችም የካህናት አለቆችን እንደዚህ አልናቸው፣ ይኸው ስዕሊቱ መጣ መሰከረችባችሁ። እንግዲህ አሁንስ በኢየሱስ ክርስቶስ አታምኑምን ብንላቸው እሱ ሥራዬን መተትን እያደረገ ነውና ይህንን ያደረገ በፍጹም አናምንም አሉን ብሎ በሊቀ ሐመር ለተመሰለው ለጌታችን ቅዱስ እንድርያስ ነገረው። ሊቀ ሐመር ሆይ በዚህም አይሁዳውያን እንዳላመኑ ኢየሱስ ክርስቶስ አውቋልና በዚህ አላበቃም። ስዕሊቱን አሁንም እነዚህ አይሁዳውያን አብርሃምን እንዳነጋገርሁት አላመኑምና ሄደሽ እንደዚህ በይው፣ ቀድሞ አዳምን የፈጠረው አንተንም ባለሟሉ ያደረገህ አምላክህ ልጆችህን ይስሐቅና ያዕቆብን ይዘህ ወደ እኔና ብሎሃል በይው አላት። ስነ ስዕሊቱም ወደ አብርሃም መቃብር ሄዳ በታዘዘችው መሠረት ጠራችው። እርሱም ከ12ቱ ደቂቀ ነቢያት ጋር ነቃ።
ደቂቀ ነቢያትም እነማን ናቸው የተፈለጉ ብሎ ስነ ስዕሊቱን ጠይቀዋታል። ስነ ስዕሊቱም አበው አባቶች አብርሃም፣ ይስሐቅና ያዕቆብ ናቸው የተፈለጉት ብላቸዋለች። እነዚህ ሦስቱ አበው ቅዱሳንም እኛና ካህናቱ በተሰበሰብንበት መጥተው አይሁዳውያኑን ወቀሷቸው፣ የእግዚአብሔር ልጅ እንደሆነም መሰከሩባቸው። ከዚህም በኋላ ጌታችን አምላካችን ኢየሱስ ክርስቶስ አባቶችን ወደ ቦታችሁ ተመለሱ አላችሁ፣ ቅርጺቱንም ወደ ቦታዋ ተመለሽ አላት። ይህም ሁሉ ሆኖ ግን አይሁዳውያን አላመኑም። ሊቀ ሐመር ሆይ እጅግ በጣም ብዙ ድንቅ ተአምራት ተደርገዋል፣ ነገር ግን እነሱ ሊያምኑ አልቻሉም። ሁሉንም እርሱ ያደረገውን ነገር ብነግርህ መወሰን አትችልም፣ ጊዜም አይበቃንም። ነገር ግን ለብልህ ጥቂት ቃል ትበቃዋለች፣ ለሰነፍ ግን ብዙ ቃል ቢነግሩትም አይበቃውም አለው። ከዚህም በኋላ ጌታችን መነጋገሩን ገታ እንቅልፍ እንደሚያሸልበው ባደረገ ጊዜ ቅዱስ እንድርያስ እንቅልፉን በዚያው ተኝቷል። መድኃኔዓለም ኢየሱስ ክርስቶስም ቅዱሳን መላእክትን ከሰማይ ጠርቶ ቅዱስ እንድርያስና ደቀ መዛሙርቱን ተሸክመው የፈለጉበት ቦታ እንዲወስዷቸው አድርጓል። ዝናብ እየዘነበ ነው፣ ግን ያው መጨረስ የግድ ነውና ጨርስላችኋለሁ ታሪኩን። ቅዱስ እንድርያስም ከደቀ መዛሙርቱ ጋር በነቃ ጊዜ ከከተማው ዳር ላይ ራሱን አግኝቶታል። ወዲያው ትዝ ሲለው ሊቀ ሐመሩ ጌታችን አምላካችን ኢየሱስ ክርስቶስ እንደሆነ ልቦና ተሰጥቶት አውቋል። ከዚህም በኋላ ዓይኖቹን ወደ ሰማይ አቅንቶ እንደዚህ ብሎ ጮኸ። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ከእኛ ከባሮችህ ሩቅ እንዳልሆንክ ተረዳሁ፣ አወቅሁ አለ። ነገር ግን በመርከብ ላይ እኔ እንደማስተምረው ሰው መስለኸኝ ተደፋፍሬሃለሁ። ከአንተ ጋር ፊት ለፊት ቆሜ እኩል ተነጋግሬሃለሁና እባክህን ይቅር በለኝ፣ እንደ በደል አትቁጠርብኝ አለ የታደለ ሐዋርያ ቅዱስ እንድርያስ። በዚህም ሰዓት የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ለቅዱስ እንድርያስ ተገልጾለት፣ አዎ በሊቀ ሐመር አምሳል መርከቡን የቀዘፉት ወደ ፈለግከው ቦታ ያደረስኩ እኔ ነኝ አለው። አትፍራ፣ አትደንግጥ፣ እኔ ሁልጊዜም ቢሆን ከአንተ ጋር እኖራለሁና ብሎት ወደ ሰማይ አረገ። ለእግዚአብሔር ምስጋና ይሁን። እኛንም በጌቶቻችን በሐዋርያትና በቅዱስ እንድርያስ ጸሎት ይማረን፣ አሜን። ይቆየን።